ይሄ ፓርት 2 ያምራል። ደግሞ እንትን ነው የከፌፍ ነው ምንድን ነው የሚባለው? ሱስ ነው። አይ ሰው ጠላኝ እንዴ በእናትሽ ወይኔ እንደዚህ ብዬሽ ነው የማወጣው። ያስጠላል እንዴ ንገሪኝ ማርያምን እንዳይቆጥብኝ በእናትሽ ሀገሮቹ እንደዚህ ሀገር ለምን የኳስ ለብሰሽ ብሎ ይሄን ነው ማረገው። ይቆጣሉ እንዴ ማርያም። ሃይ ቤተሰብ ወይኔ ፀጉሬ ምን ይመስላል ማርያምን። ወስማ እንዴት ናችሁ? ደህና ናችሁ? እኔ ሰላም ነኝ ደህና ነኝ። ዛሬ በአማርኛ ነው ብሎኬ። እንዴት ካሜራማን እንዴት አልሰማም ምትናገሪው ነገር ለምን አልሰማም ብለኛለች። ሶ ዛሬ ወደ ውጪ ይዘኝ ትሄዳለች። አንዳንዴ እንትን ታርጋለች። ሙቀት ነው እንግዲህ አታዙልኝ እንደዚህ ብዬ የመጣሁት እንትን አለችኝ። አሁን ምለብሰው ማለት ነው አንቺ ስለብሰው እንትን ይላል እንዴ ይቆጣብኛል። እና ዛሬ አብረን ትንሽ ወክ አድርገን እንምጣ። ተከታተሉን፣ ለብሰን እንምጣ። ያምራብኛል አያምርብኝም እነግራችኋለሁ። እኛ መዛቆች ብለሽ ገብተሽ ፀጉሬ ደግሞ እንዴት አባቴ ነው የማደርገው? አንቺ ወፈርኩ እኮ ከመጣሁ ወይኔ አዎ ጋይስ ከመጣሁ እኮ እየጨመርኩ ነው። ደግሞ እንደነበርኩበት ወይኔ አረብ ሀገር እያለሁት ማለት ነው በጣም ነው እንትን ያልኩት። ወፍሬ ነበርኩት 60 ምናምን ደርሻለሁ እኮ በእናትሽ 67 68 አሪፍ ነው። እሺ ሌላ ላርግ ይሄ ላርግ በእናትሽ እስቂኝ ነው ዛሬ ማርያም። እቀርጣለሁ ብዬ እኮ ነው መንገድ ላይ ስንሄድ። መሽቶ ነው ያለ ገና ነው። ኧረ በእናትሽ ሶ ጋይስ ወይኔ ፀጉሬ እዚህ ሀገር ስንት ነው የምጨርሱት ለመስራት? ሰራለሁ እባክሽ ፀጉራችንን እንሰራለን። ከዛ በኋላ አሪፍ ቪዲዮ የሆነ እናመጣለን ወደ እናንተ ጋር ጠብቁኝ። አንቺ ይሄ ነገር ከስሪ ነው እንጂ ከዚህ አይሄድም እኮ በእናትህ። እንደዚህ ነው የሚሄደው እንደዚህ አይደል? አይኔ ወዴት አስገባለሁ? ካሜራ ላይ ነው ማርያምን። እንዴት አስገባለሁ? ማርያምን ምንም ቡርጫለሽ ትንሽ ናት እንጂ ጋይስ። ይሄ ልልበስ በቃ ይሄ ላርጋ አይደለ መስይ ግን ሌላ አለኝ እኮ ማርያምን። ይሄን ማረገው ለፊ ጋይስ ፀጉራችን እንደዚህ ያርገናል። ብዙ በቃ እንግዳ ስላለ ነው ቤት ሽንት ቤት ላይ ገብቼ እንዘጋጀው አርገዛ ጋሻ ስለዘለይ ሶሪ መቆጥ ስለሆነ ማይ ነገር ይጥቀም ቋልኔ ደቅኖ ሁላችንም መውጣትም ቢያለኝ እናንተ አለቀና እንዴ ዋል በክሽ ኦኬ ጋሽ ከመጥምነት ዋናው ምስተኸደን ኮይነን በይ ሃይ ከይት ኸደንኩ ተዝበጽ በይሮ እኔ ብለሽ የጆሮ ጌጣይ ምድረ ይባላል በአማርኛ መያዣ ከኋላ የሚውለው እሱ ጋር ነው።
ሙቀቱ ናይ ዝዓዲ ሙቀት ክርደና ይካለና እና ቤተሰብ ላርገው ወይ ዝም ልበል? አይ እየጠየቅሽ ነው። ላርገው አላማረብኝም ጋይስ። እንደዚህ ብለን መውጣት ነው። እኔ ምልሽ ጭራሽ እኔም ጨርሻለሁ። ጆሮጌጤ ላረግ ወይ ዝም ልበል እባክሽ? ሙቀት ነው እንጃ። ሶ ጋይስ ወደ ኋላ በይ፣ ወደ ኋላ። እሷ ፊት ይሻላል። እሷ አባያ የምታርገው ምንድን ነው የሚባለው? ባህል ምንድን ነው የሚባለው እኮ? ባህሏ ነው። ሙስሊም ናት እኮ። ሃይማኖት እኮ እንትን ያልሽኝ እንዴ ነው ያረለውም። ሙስሊም ናት። ሃይማኖቷ ነው። አይፈቅድም። ታውቃላችሁ ሙስሊሞች ደግሞ። እኔ ደግሞ እንደዚህ ብዬ ቆይ የት አድርጌ ላሳያቸው? ሙሉውን አይታይም እባክሽ፣ ማስቀመጫ የለም። ያው እንደዚህ ብዬ ነው የምሄደው። አይታይም ሲጀመር ሙሉ በሙሉ እንደዚህ ብዬ ነው የምሄደው። ምን ቀረሽ? እና ቤተሰብ ተከታተሉን። ራይድ ጨራሽ ምን አለሽ ማለት? እሺ እና ወዲህ ቁልፉን እንዳድረሳ ቤተሰብ ተከታተሉና ወዲህ ነው የምንሄደው። ቪላጅ ቪላጅ ሞል የሚባለው የምንሄደው እንግዲህ ምንድነው የምናመጣው፣ ምንድነው የምናደርገው እናሳያችኋለን። ካሜራ የሚፈቀድም አይፈቀድም ቦታ አለ ተብያለሁ ቅድሚያ። ሶ መኪራ ካሜራ የሚፈቀድ ከሆነ ይዣቸው እገባለሁ፣ የማይፈቀድ ከሆነ ይዘነው የመጣነው መንገድ ላይ ምናምን አሳያችኋለሁ። ተከታተሉን። ባይ ባይ። ገና ሚልካ ልታርጊ ነው እንደኔ ጥቁር መስለሽ ሳትሄጂም እንዴ? ጠብቁን እሺ። አንድ ኪሎ ነው። እሺ ምረጭ። ቆንጆ ምረጭ አንቺ ልጅ። ወይኔ የተመታ ነው ሁሉም እባክሽ። ወይኔ መሲ የምትገዛው ቆንጆ ነው እባክሽ። መሲ የምትገዛው ኮስ ምረጭ። ጾሃ ምን እናንተ ጾሃ ምን አለ? ጾሃ ምን እንዴት ባል بعدنا ጾሃ ምን ምረጭ። አንተ ያልበሰለ ቆንጆ እዚህ ካለሽ መምረጣችሁ ምስሯ ትላልቅ ነው ደግሞ። የትኛው እዚህ ጋር ያለው አንድ ነው? የትኛው ማርያምን በይ እንደኔ ምናው
አቅርበናል። እንደዚህ ካሜራ ሽንኩርት ይሻላል። ደስተን ወደ ቤታችን ለመሄድ ከዚህ ወደዚህ ሙቀት። እሺ ጠለብሽ እንትኑን ፍራይድ ሶ ጋይስ ወጥተናል። ከዚህ አናጣም እኮ እዚህ ጋር ያለው ይሄ የቆመን ነው እንዴ? አሃ ዝም ፎቶ ደረ ጀመረ እኔ የምልሽ እዚህ እንጠብቃ እንትን አይደም ድምቀት የለውም። በዛም ብለን ገብተናል። መጥተናል ወደ መኪና ሀያት የኔ እናት ሀቢብታና ሱራ